እንደምናምስታችኋል አሁን ደግሞ ወደ ምሽቱ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር መኳንት በርህ ነኝ እንኳን ለደመራ በዓል በሰላም አደረሳችሁ ናይጄሪያን ለኢትዮጵያ አነስተኛ ግምት መስጠታቸው ትክክል አለመሆኑን የዋላዎቹ አጥቂ ሳላዲን ሰይድና አማካኙ ሽመልስ በቀለ ተናገሩ የናይጄሪያ ብሔራዊ ተጫዋቾች ከኢትዮጵያ ከባድ ፈተና እንደሚጠብቃቸው ሁለቱም ተጫዋቾች ተናግረዋል ግርማቸው ነው ዝርዝር አለው የኢትዮጵያ ብሔራዊ ቡድን የምንጊዜም ኮከብ ጎል አስቆጣሪ ሳላዲን ሰይድ ናይጄሪያውያን ለኢትዮጵያ አነስተኛ ግምት መስጠታቸው ትክክል አይደለም ሲል አስጠንቅቋል የአፍሪካ ሻምፒዮኖቹ ናይጄሪያዎች የምናከብራቸው ቢሆንም ከኢትዮጵያ ቀላል ፈተና ይጠብቀናል ብለው ካሰቡ ተሳስተዋል ብለዋል ነጥብ ተቀንሶብን 10 ቡድኖች መቀላቀል መቻላችን መዘንጋት ስለሌለበት ናይጄሪያዎች ክብር ሊሰጡን ይገባል ነው ያለው ሳላዲን የግብጽ ፕሪሚየር ሊግ ከመጀመሩ በፊት የተጫዋቹ ክለብ ዋዲ ዳግላ በወዳጅነት ጨዋታ ሐራስ ኤልሆዳድን 2-1 ባሸነፈበት ጨዋታ ሳላዲን ጎል ማስቆጠሩ ተጫዋቹ ጥሩ አቋም ላይ እንደሚገኝ አመላካች ነው ወደ ዓለም ዋንጫ ተቃርበን አናውቅም ለናይጄሪያውያን የማረጋግጥላቸው ነገር ቢኖር እስከ መጨረሻው ደቂቃ እንደምንፋለማቸውና ደጋፊዎቻችንን እንደምናስደስታቸው ነው ሲል ሳላዲን ለሱፐር ስፖርት ዩናይትድ ተናግሯል የእግር ኳስን ውጤት መተንበይ የማይቻል በመሆኑ እነሱ እኛን አሳንሰው ከተመለከቱ ተጸጽተው ወደ ሀገራቸው እንደሚመለሱ እርግጠኛ ነኝ ሲል አስተያየቱን ሰንዝሯል አሁን ጥሩ አቋም ላይ እንደሚገኝ የተናገረው ሳላዲን ሰይድ ለሀገሬ ጎል አስቆጥሬ ለዓለም ዋንጫ እናልፋለን ብሏል ሳላዲን ብራዛቪል ላይ ኢትዮጵያ መካከለኛው አፍሪካ ሪፐብሊክን 2-1 ባሸነፈችበት ጨዋታ ያቻነቷን ጎል ማስቆጠሩ ይታወሳል የዋሊያ ቤክሶቹ ያጥቂ አማካኝ ሽመልስ በቀለም የናይጄሪያ ተጫዋቾች እነሱ እንደሚያስቡት እኛን በቀላሉ ማሸነፍ አይችሉም ሲል ተናግሯል እዚህ ደረጃ ላይ የደረስነው በድል ሳይሆን ጠንክረን በመስራታችን ነው ያለው ሽመልስ ለዋሊያዎቹ ስኬት የተጫዋቾቹ አንድነት ተጠቃሽ መሆኑን አስምሮበታል እኛ ለሰንደቅ ዓላማ እነሱ ለገንዘብ ነው ያለው ከ2013ቱ የአፍሪካ ዋንጫ ብዙ ትምህርት ማግኘታቸውንና በታላቁ ውድድር ዓለም ዋንጫ ለመካፈል ሁሉም ተጫዋቾች ከፍተኛ ፍላጎት እንዳላቸው የሊቢያው አሊታር ተጫዋች ሽመልስ በቀለ አስተያየቱን ሰጥቷል